ልጅ አንድ ነገር ልንገር ኳስ አሁን አንዳንዱ ምን ይላል ኳስ ማንንም ለተራገጠ ለውጭ እርግጫ ይላል ኳስ እርግጫ አይደለም ፉትቦል መዝናኛ ነው መደሰቻ ነው ጥበብ ነው ኳስ ላወቀው ላልገባው ደግሞ ያለም ያናንቅ አለ እኔ በበኩሌ እናልቀበልም ማማር ሰላር ግን እድሜው አይደለም ለምንድነው በዚህ እድሜው አንዳንዶች ሐሳብ ይሰጣሉ በመቁረቢያው የሚል ነገር ሲነሳ ሰማለሁ አሁን ደግሞ የርሶ ልጅ ምን ብሎ ነገረኝ ፒኤስጂን አርሰናል ካሸነፈ በኋላ እቆርባለሁ ብላለች እና በቁርብ ታዲያ ኳስ ምን ይከለክለኛል ኳስ እኮ ጽድቅም አይደለም ኃጢአትም አይደለም ይሄን አይከለክልም ኳስ ጽድቅም አይደለም ኃጢአትም አይደለም በቃ መዝናኛ ነው ፉትቦል መዝናኛ ነው እኔ ሳቅ ስለዚህ ቆርበው ማየቶን ይቀጥላሉ አዎ ማይቀር ነው አሁንም እኮ ምን ይላሉ ሻሼዎች ዩናይትድ እንበለዋለን እንደው ልብ አይሞት እንበለዋለን የሚባል ታሪክ ምን ነው የሚበሉት ዋንጫውን እኛ ነን የምናገኘው የምን ዋንጫውማ ተበላኩ አለቀ ጉዳዩ በቃ ገብርኤል አይለምን እንቅልፍ አይወስደኝም ኳስ ካለ አንተ እንደዚህ ጥያቄ ላይ ስትሆን ቆብ ነው እንቅልፍ የለ ራት አልፈልግ ይሄው ዛሬ እዚህ ሶፋ ላይ ደግሞ ማማር ሰናት ነው ቆብ ነው ታዲያ ፈጣሪ ምን ይጎላል እግዚአብሔር ያክብርልኝ አሁን ለፒኤስጂ አሰላለፍ አውጡ ቢባሉ ማማር ሰናል በረኛ ማን ነው ለአርሰናል ዴቪድ ራያ ተከላካይስ ተከላካይ ማንን ያረጋሉ እኔ ገብርኤል መጋሊሽ ሰሊባ እና ቲምበር አማካኝ ማንን ያረጋሉ አማካኝ ተጫዋች እንዴት አጥቂ መሃል ላይ ራይስ አርቴታን ይበልጡታል እውነት እኔ አሁን እዛ ቁጭ ካሉት አማካሪዎች ማማር ሰናል የበለጠ ለአርቴታ ጥቅም ነበራቸው ግን አልሰማማ